አልጋው ጠርዝ ላይ ፒጃማዬን ለብሼ ቀሚሴን እስከ ጉልበቴ ሰብስቤ በእጄ የጎነጠርኩትን ግሪሲሊን ጉልበቴን፣ ጭኔን፣ ቁርጭምጭምቴን እየተቀባው ነው። ሰላም ሰላም ውድ የአፍሮ ሚዲያ ቤተሰቦች እንዴት ናችሁ? ለአፍሮ ሚዲያ አዲስ የሆናችሁና ዩቲዩብ ላይ ቁም ነገር ለማየት የምትመጡ በሙሉ አፍሮ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ቆዩ። እያወራን ነው ከባሌ ጋር። እሱ አልጋው ላይ ጋደም ብሏል። አልጋው ጠርዝ ላይ ፒጃማዬን ለብሼ ቀሚሴን እስከ ጉልበቴ ሰብስቤ በእጄ የጎነጠርኩትን ግሪሲሊን ጉልበቴን፣ ጭኔን፣ ቁርጭምጭምቴን እየተቀባው ነው። ከላይ ነጭ ፓካውት ከስር ቱታ ለብሶ አንዴ ስልኩን አንዴ ቲቪውን ያያል። ቴሌቪዥኑ የትዝታ ዘፈን ያስመለክታል። ዘፈኑ የድሮ ቢሆንም በአዲስ ክሊፕ አዲስ ቆንጆ ድምፅ ያለው ልጅ እየዘፈነው ነው። ሞት አደላድሎኝ አፈር ካልተጫነኝ ቃሌን አላጥፈውም ከአንቺው ጋር ኗሪ ነኝ። ክሊፑ ላይ ያለችው ልጅ የድሮ ፍቅረኛዬን ትመስላለች አለ ፈገግ እያለ። አፈጋገጉ እንደናፈቀችው አይነት ነው። ስቀብጥ ይሁን ስጃጃል ወይም የጎጆና የትዳር ቀመር ስላልገባኝ የድሮ ፍቅረኛው ስላላት ልጅ ጠየቁት። ትክዝ እንደማለት አለና ሲያፈጥበት ከነበረው የሙዚቃ ክሊፕ አይኑን ነቅሎ ሲነካካ የነበረውን ስልክ አስቀመጠው። እወዳት ነበር በጣም። ስትናፍቀኝ ብንጣላም እኔ ካለውበት ብትርቅ አላገኘህም ብትልም የትም ሄጄ አያት ነበር። ስታኮርፈኝ የበለጠ ማግኘት ፈልግ ነበር። ሳቅ ነገር አለ። እሷ ላይ ከቻቻ ነበርኩ። ቀልድ ትችላለች። ኩርፊያዋም አሳሳሟም ልዩ ነው። አደናነሷን፣ አስተቃቀፏን፣ ግልጽነቷን ወደው ነበር። ደስ ትላለች። ደማቅ ፈገግታ ፈገጋልና ናይል እኮ እብድ ነች አለ። አላንል ደስ የምትል እብድ። ብዙ ደስ የሚሉ ነገሮችን አሳልፈናል እያለ እየተመሳሰጠ ያለ ይሉኝታ አብራራልኝ። የእሷን ሩብ ያህል እንደማይወደኝ አይነት ነው ሁኔታው። ላየሁት ላሳየኝ ማረጋገጫ ይሰጠኛል። ከትላንት ዛሬ አይበልጥም። ለምን ላገባት ለልጆቹ እናት ይሄ ይነገራል? የልጆቹ እናትስ እኔ የጠየቅኩትን ትጠይቃለች? የተጠየቀ ነው በኃላፊነት መመለስ ያለበት ወይስ ጠያቂው ነው ተጠያቂ? ስንት ጥልፍልፍ መንገድ አብረን መጣን አይደል? ስንት የሐሳብ ዳገት ተጓዝን አይደል? የተሸከምነው የወጣነው የወረድነው የጊዜ ማዕት ትንሽ ይሉኝታ እንኳን እንዴት አልወለደበትም? ለጎጆአችን ብዙ ገንዘብ ስለሚያመጣ ነው? ዘመዶቿ አቅም የላቸውም ቢከፋትም አትሄድም ብሎ ነው? ወልዳለች ፈላጊ የላትም ብሎ ነው? ስለማይወደኝ ስለሚሰማኝ ስሜት ግድ ስለሌለው አይውደደኝ እንዴት አያከብረኝም? እውነት የሆነ ሁሉ ይነገራል። ሳይሰክር ሳንጣላ ሳላናድደው እንደዚህ ግድ የለሽ እንዴት ይሆናል? የተሰማውን የሆነውን ልቡ ላይ የመጣለትን ለመዘብዘብ ያሳለፍነው የመጣነው መንገድ እንዴት አላገደው? ለነገሩ ሰነፍ እንዲህ ነው። ያደረገው በደል ሲደረግበት ነው የሚገባው። ሰነፍ እንዲህ ነው። ያሸነፈ ሲመስለው ርህራሄ የለውም። ሰነፍ እንዲህ ነው። ከልብ የሚያጎድል ነገር ሲያደርግ ልብ አይለው። ሰነፍ እንዲህ ነው። ዋናውን አይለይም። ሰነፍ እንዲህ ነው። ለማይጠቅም ትላንት ዛሬን ያፈርሳል። ሰነፍ እንዲህ ነው።